የቀለም ኢትዮጵያ በመጀመሪያ ያደረገልን ድጋፍ ምንድነው? ከድጋፉ በፊት ግን የፍላጎትን ይለያል። ኒድ አሰስመንት አደረገ። ከዛ በፍላጎቱ መሰረት የሚያስፈልጉን ነገሮች በስልጠናም በማቴሪያልም በምንም እንድንሞላ ተደረገ። እነዛ የሞላናቸው ነገሮች ናቸው ወደኛ የመጡ ማለት ነው። በስልጠናም ለመምህራን በርካታ ስልጠና እንዲያገኙ ተደርጓል። እንዲሁም ደግሞ በላቦራቶሪ በቤተ መጻሕፍት በመሳሰሉት የተለያዩ ማቴሪያሎችን እንዲገዙ ሞልተን ነበር። እነዛ የሞላናቸው ማቴሪያሎች ተገዝተውልን በቤተ ሙከራ በሶስቱም ዲፓርትመንቶች በባዮሎጂ፣ በፊዚክስ፣ በኬሚስትሪ አግባብ ያለው ትምህርት ተማሪዎቹ በጽንሰ ሀሳብ የሚማሩትን በተግባር እንዲተረጉሙና በተግባር እንዳዩ ትምህርቱ ደግሞ አይረሴ እንዲሆንና ዘላለማዊ እንዲሆን ከፍተኛ አስተዋጽኦ አበርክቷል። ለዚህም ደግሞ ባለፈው ዓመት ከፍተኛ ውጤት ከተመዘገበ በክልሉ ሁለተኛ ደረጃ የወጣ 576 ውጤት የተመዘገበው እዚሁኛ ትምህርት ቤት ላይ ነው ማለት ነው። አሁንም ደግሞ በርካታ ስራዎችን እየሰራ ነው። የአቻላቻ ስልጠናዎች በቀለም ኢትዮጵያ ድጋፍ አማካኝነት እነሱ የተሰጡ ነው። እንዲሁም ደግሞ ቤተ መጻሕፍት በርካታ መጻሕፍት ተገዝተው ተሰጥተውናል። ኮምባይን ደስክ 32 ኮምባይን ደስኮች፣ ኮምፒውተሮች ብቻ በጥቅሉ እስከዛሬ ማንም ድርጅት አድርጎት ከሚያውቀው እጅግ በላቀ መልኩ ድጋፍ አድርጎልናል ቀለም ኢትዮጵያ። ይህም ደግሞ ለመማር ማስተማሩ ስራ ከፍተኛ አጋዥና አቅም ነው የሆነ በቱቶሪያል ተማሪዎች በቱቶሪያል እንዲደገፉ ኢንሴንቲቭ ነገር እየተሰጣቸው ተማሪዎች ድጋፍ እንዲያደርጉ የተሄደበት ምርቀት እጅግ አርኪና አመርቂ የሚባል ውጤት እያመጣ ነው ያለው። በዚህም ደግሞ ትምህርት ቤታችንን ተማሪዎቻችንን ለቀለም ኢትዮጵያ ላቅ ያለ ምስጋና ማቅረብ እንፈልጋለን።